የምድር ላይ የመጨረሻ ምርጥ ሰላም የምታገኘው ከቤትህ ነው። ቤት ትንሽዬ የሆነ ከሚስት ጋር የሚሆን ብቻ ከእናት ጋር ከሆነ ሰው ጋር ችግር ተፈጥሮ ከወጣ ቀን ሙሉ በዛ ነገር ውስጥ ትክዝ ብለህ ትውላለህ ወይም ተናደህ ትውላለህ። ሰላም ደግሞ የሚገኘው መጀመሪያ ከቤት ነው። ሰው ለሰላም መስራት አለብኝ፣ ቅድሚያ ለቤቴ እሰጣለሁ። ጥሩ ነገር አገኘው፣ ቅድሚያ ለቤቴ፣ ጥሩ ነገር ሰማው፣ ቅድሚያ ለቤቴ። ሁሉም ነገር ለራሴ ነው የማደርገው። ከዛ በኋላ ሲተርፈኝ ነው ለሌሎች ሰዎች የማደርገው። ለቤቴ ካልታመንኩኝ ለውጭ ልታመን አልችልም። አንዳንዶች ውጪ ብዙ ጓደኞቻቸውን ይጋብዛሉ፣ በጣም በሰው ፊት ጥሩ መስለው ለመታየት ይሞክራሉ። ቤታቸው ግን ብዙ ጎዶሎ ቀዳዳዎችን ሳይደፍኑ ውጪ ወጥቶ ለመድፈን ውጪ ወጥቶ እንደሞላለት ሰው አክት የሚያደርጉ ሰዎች አሉ። እነዚህ ሰዎች ለእኔ ልክ አይደሉም። ልክ የሚሆነው ቅድሚያ ለቤት ሲሆን፣ ቅድሚያ ለራስ ሲሆን ለእኔ ልክ ይሆናል።